አሜን ሃሌሉያ። የረዳን ጌታ ስሙ ብሩክ ይሁን። አሜን። እንኳን አደረሳችሁ ለማለት ነው የወጣሁት። እግዚአብሔር የተባረከ ይሁን። እሱን ከማለት በፊት ግን እግዚአብሔር ባለፉት 25 ዓመታት በብዙ መንገድ በብዙ ጎዳና በእንበት መንገድ ሁሉ ረድቶናል፣ አግዞናል፣ ደግፎናል፣ መርቶናል፣ በእጁ ከልሎናል። ክብር ሁሉ ለስሙ ይሁን። ክብር ሁሉ ለስሙ ይሁን። ይህንን እግዚአብሔር በደንብ ከፍ እንድናደርገው፣ በደንብ እንድንባርከው፣ በደንብ ለጌታ ምስጋናን እንድናቀርብ ፈለግኩ። ስለዚህ ሁላችንም ተነስተን ለአምላካችን ለእግዚአብሔር ለረዳን ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለአባታችን ለእግዚአብሔር ይሁን። ለረዳን ጌታ ስሙ ይባረክ። ስሙ የተባረከ ይሁን። እልልታ ጭብጨባ አሁንም ለስሙ ይሁንለት። ክብር ይሁንለት። ክብር ይሁንለት። ምስጋና ይሁንለት። ሃሌሉያ። እናበዛለን። ክብር ለስሙ ይሁን። ወዳጆቼ እዛ ሆኜ ብዙ ነገሮች ሳስብ ነበር። በተለይ ይህንን ቦታ ከማግኘት ጋር ይህንን ቦታ ከማግኘታችን በፊት የነበረው ጭንቅ፣ መሪዎች እንዴት ሲጨነቁ እንደነበረ፣ ለቅሶ ነበረ፣ ጩኸት ነበረ፣ በየልማታው በየቀኑ ቦታ መፈለግ ነበረ እና በጣም አስጨናቂ ጊዜ ነበር። ነገር ግን እግዚአብሔር እዚህ ነበር፣ እዚህ ቦታ ደግሞ አዘጋጀን። ሃሌሉያ። ክብር ለስሙ ይሁን። ክብር ለስሙ ይሁን። እባካችሁ ለጌታ ክብር አምጡለት። አስደናቂ ጌታ ነው። ስሙ የተባረከ ይሁን። ስሙ ለዘላለም የተባረከ ይሁን። ለጌታ ክብር ሰጥተን እንቀመጣለን። ሃሌሉያ። ስሙ ለዘላለም ብሩክ ይሁን። ሃሌሉያ ሃሌሉያ። እግዚአብሔር የተባረከ ይሁን። እግዚአብሔር ያክብራችሁ። እግዚአብሔር የተባረከ ይሁን። ባለውለታችን ነው እግዚአብሔር አይደለ? ለእያንዳንዳችን ባለውለታ ነው። ለዚህች አጥቢያ እግዚአብሔር ባለውለታ ነው። ለመሪዎች ባለውለታ ነው። ለአገልጋዮች ባለውለታ ነው። ለእያንዳንዳችን ባለውለታችን ስሙ ለዘላለም ብሩክ ይሁን። እልልታና ጭብጨባ ምስጋና አሁንም ይሁንልን። ሁል ጊዜ ማስታውሰው ከልቤ የማይጠፋው ዘላለማዊው ፍቅር እጣዬ 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 ኢየሱስ ጌታዬ እጣዬ 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 ኢየሱስ ጌታዬ ኢየሱስ ጌታዬ ኢየሱስ ጌታዬ። አቤት ክብር ይገባል። ኢየሱስ ብቻ ነው የኛ ዕጣ። ዕጣዬ 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 ኢየሱስ ጌታዬ ዕጣዬ 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 ኢየሱስ ጌታዬ ኢየሱስ ጌታዬ። በእልልታ በጭብጨባ ኢየሱስ ጌታዬ ክብር ይሁንልህ፣ ምስጋና ይሁንልህ። ጸጋው በዝቶ ዙሪያለው ዘመን መጥቶ ታስቤያለሁ ምሕረቱ በኔ ጸንታ አቆመች። ክበር ጌታ ክበር ጌታ። በእልልታ በጭብጨባ ክበር የኛ ጌታ ይገባል ጌታ ክበር ጌታ ክበር ጌታ
ክበር ጌታ ጸጋው በዝቶ ከብሬአለሁ ዘመን መጥቶ አስቤአለሁ ምሕረቱ በኔ ጸንታ አቆመች ክበር ጌታ ክበር ጌታ እልልታ ጭብጨባ ከፍ በል ጌታ ክበር ጌታ ክበር ጌታ እልልታ እልልታ ጭብጨባ ይገባል ክብር ይገባል እግዚአብሔር ተለኔ መልካም ነህ ተለኔ መልካም ነህ ተለኔ መልካም ነህ አንተ ለኔ መልካም ነህ ጌታ ለኔ መልካም ነህ ጌታ ለኔ መልካም ነህ አንተ ለኔ መልካም ነህ አንተ ለኔ መልካም ነህ የጠላቶች ቁጣ በነደደ ጊዜ አንተ ለኔ መልካም ነህ አንተ ለኔ መልካም ነህ አንተ ለኔ መልካም አውጁ ተናገር አንተ ለኔ መልካም ነህ የሰው ፊት ሲጠቁር ጊዜ ሲቀይረው አንተ ለኔ መልካም ነህ አንተ ለኔ መልካም ነህ አንተ ለኔ መልካም ነህ አንተ ለኔ መልካም ነህ የትላንቱ ዛሬ የታለ ሊያጠፋኝ የተማማለ ምኞት ሆኖ ቀረ ሐሳቡ እኔ ሳለው ዛሬም በቤቱ የትላንቱ ዛሬ የታለ ሊያጠፋኝ የተማማለ ምኞት ሆኖ ቀረ ሐሳቡ እኔ ሳለው ዛሬም በቤቱ እኔ ሳለው ዛሬም በቤቱ እልልታ ጭብጨባ ክብር ይገባል እኔ ሳለው ዛሬም በቤቱ እኔ ሳለው ዛሬም በቤቱ ካህኔ እንደ መልከ ጸዲቅ ካህኔ ለዘላለም ሹም ነህ ካህኔ ለኔ ሕይወት መዳን ካህኔ ምክንያቱም አንተ ነህ ካህኔ በሞትና በኔ ካህኔ መካከል ገብተህ ካህኔ ያው አደረከኝ ካህኔ ላንተ ተችሎህ ካህኔ እንደ መልከ ጸዲቅ ካህኔ ለዘላለም ሹም ነህ ካህኔ ለኔ ሕይወት መዳን ካህኔ ምክንያቱም አንተው ነህ ካህኔ በሞትና በኔ ካህኔ መካከል ገብተህ ካህኔ ሕያው አደረከኝ ካህኔ ላንተ ተችሎህ ጸጋው በዝቶ ስለመጨረሻ ከብሬአለሁ ዘመን መጥቶ አስቤአለሁ ምሕረቱ በኔ ጸንታ አቆመች ክበር ጌታ እልልታ በጭብጨባ ክበር ጌታ እልልታ ጭብጨባ ክብር ይገባሃል አብ ክበር ጌታ ይቀጥላል የኔ ነገርማ ይቀጥላል የኔ ጉዳይ ይቀጥላል የኔ ነገርማ ይቀጥላል የኔ ታሪክማ ይቀጥላል የኔ ነገርማ ይቀጥላል የኔ ጉዳይ እንዲህ በቀላል መች በዚህ ይቀራል የኔ ነገር የኔ ጉዳይ በደንብ ይቀጥላል እንዲህ በቀላል መች በዚህ ይቀራል የኔ ነገር የኔ ጉዳይ በደንብ ይቀጥላል እልልታ ጭብጨባ ክብር ለእግዚአብሔር ይሁንልን ሃሌሉያ ሃሌሉያ ኢየሱስ ጌታ ነው ኢየሱስ ጌታ ነው ክብር ለኢየሱስ ይሁን
ሲለ እልልታ ጭብጨባ ክብር ለእግዚአብሔር አምጡ። ሃሌሉያ። ያነበብኩትን ቃል ጸልየንበትን አነበውና ከዛ ወደሚቀጥለው ደግሞ ሐሳብ እንመጣለን፣ ፕሮግራም እንመጣለን። እግዚአብሔር ስሙ ይባረክ። በጌታ የተረዳ በእግዚአብሔር የታገዘ እግዚአብሔር መልካም ያደረገለት ሁሉ ለእግዚአብሔር ክብር ያመጣል። ሃሌሉያ። አንደኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ጀምሮ እግዚአብሔር ቃል እንደዚህ ይላል። ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው፣ ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው ይላል። ሃሌሉያ። እስከ መቼ? እስካሁን ድረስ ጌታን ካወቅንበት ጊዜ ጀምሮ በዚህ በጎፋ ሙሉ ወንጌል ታሪክ 25 ዓመት ማለት እስካሁን ድረስ እስከዚህ ቀን ድረስ እግዚአብሔር ረድቶናል፣ እግዚአብሔር አግዞናል። እስኪ እንደሱ የምትሉ ለእግዚአብሔር ክብር አምጡ። ሃሌሉያ። ኢየሱስ ጌታ ነው። እሺ ሁላችሁም ከኔ ጋራ እስከ ዛሬ ድረስ በሉ እስኪ እግዚአብሔር ረድቶናል። ክብር ለኢየሱስ ይሁን። ጌታ ስሙ ይባረክ። እሺ አሁን አጥር ያለ ግጥም እንሰማለን። ጋሽ ወልዴ ወደዚህ ይመጣና እሱ ግጥሙን ያቀርብልናል። በጌታ ሰላም እንላችኋለን። እንኳን ለጎፋ ሙሉ ወንጌል 25ኛው የምስረታ በዓል በሰላም አደረሰን አደረሳችሁ። ጎፋ ሙሉ ወንጌል ዛሬ ትንሽ ነገር ትናገራለች። በእኛ በልጆቿ የምትለው ነገር አለ። እግዚአብሔር አምላካችን የተመሰገነ ይሁን። ቤተ ክርስቲያን በሰው ዕውቀት ጥበብ ከቶ ያልተሰራች የአማኞች ጉባኤ ማህበር የሆነች የእግዚአብሔር እንጂ የሰውም ያልሆነች ክርስቶስ በሞቱ በደሙ የዋጃት በእርሱ ያመኑቱ አዳዲስ ፍጥረታት የሚሰበሰቡባት የገሃነም ደጆች የማይቋቋሟት ሕያው አካሉና ሙላቱም ደግሞ ናት። ቤተ ክርስቲያን ራሱ ክርስቶስ ራስ ይሆነላት። እኔ፣ አንተ፣ አንቺ አባል ይሆንባት፣ ብልት ይሆንባት፣ እጅ ለእጅ ተያይዘን እየተመካከርን የምንጓዝባት፣ ራሳችንን ለሰርጉ ቀን የምናዘጋጅበት ቅድስት ንጽሕት የእርሱ ሙሽራ ናት ቤተ ክርስቲያን። የጎፋ ሙሉ ወንጌል ቤተ ክርስቲያንን ጠየቅኳት። መገኛሽ ምንድን ነው? ከወዴት ተገኘሽ ብዬ በጠይቃት በትዝታ በተመስጦ ሆና ቀራንዮን እያሰበች የደሙ ፍሬ ነኝ አለች። የደሙ ፍሬ ነኝ፣ የደሙ ፍሬ ነኝ፣ የደሙ ፍሬ ነኝ። በአዲሱ ኪዳን የተመሰረትኩኝ መፍትሄ ካልነበረው ከኃጢአት በሽታ በደሙ የታጠብኩኝ የደሙ ፍሬ ነኝ፣ ጽድቅን ያገኘሁኝ በክርስቶስ ኢየሱስ ደም ወደ አብ የቀረብኩኝ የደሙ ፍሬ ነኝ፣ ሕይወት ያገኘሁኝ በቀራንዮ ላይ የተቆረሰውን ስጋ የበላሁኝ ደሙን የጠጣሁኝ ከሱም ጋር ለመኖር ህብረት ያገኘሁኝ የደሙ ፍሬ ነኝ፣ ጠላትን ያሸነፍኩኝ ጉበኔ ላይ ባለው በዛ በክቡር ደም ሞትን ያመለጥኩኝ በፈሰሰው ደሙ አባ አባ የማለትን ድፍረት ያገኘሁኝ የደሙ ፍሬ ነኝ፣ ወደ አብ የቀረብኩኝ ከሰይጣን ባርነት አምልጬ ወደ ፍቅሩ ልጅ መንግስት ደግሞ የፈለስኩኝ የደሙ ፍሬ ነኝ፣ እሱን ተማምኜ የጽዮን ጉዞዬን ዛሬም የቀጠልኩኝ አንዳንዴ ስደክም ደግሞ መንገዳገድ በብዙ ሲገጥመኝ የስጋ ፍላጎት የሰይጣን ፈተና የዓለም ብልጭልጭ ደግሞ ሲፈትነኝ
ከመንገድ ሊያስቀረኝ ብዙ ሲታገለኝ ደግሞም ተሳክቶለት እኔም ተታልዬ እድፍ ሲያቆሽሸኝ ኃጢአት ሲያገኘኝ በንስሐ ብዝቼ ፊቱን እየፈለግኩ ምረት እየለመንኩ በዛ በንጹህ ደም ደግሞ እየታጠብኩ ከእርሱ ጋር ያለኝን ህብረቴን እያደስኩ የደሙ ፍሬ ነኝ ጉዞዬን የቀጠልኩ የደሙ ፍሬ ነኝ ባበዛልኝ ጸጋ 25 ዓመታትን በድል የተሻገርኩ የደሙ ፍሬ ነኝ ባበዛልኝ ጸጋ 25 ዓመታትን በድል የተሻገርኩ አሁንም በእርሱ ሆኜ ደግሞ ቀጥላለሁ ሌሎችንም ወደዚህ ህብረት ኑ እያልኩ እጣራለሁ በዚህ በክቡር ደም እየታጠባችሁ የኃጢአትን ስርየት አግኙ እላለሁ። በደሙ ተመስርታ ሙሉ ወንጌል ተብላ ያለችው በጎፋ ይቺ ቤተ ክርስቲያን ዛሬም ትጣራለች ተግዳሮትን አልፋ ያላመኑትንም በጌታ በኢየሱስ እመኑ እያለች በደሙ ታጥባችሁ ወደ ፍቅሩ ልጅ መንግስት ቀድመው እንደፈለሱት ፍለሱ ትላለች። ዛሬም ቤተ ክርስቲያን ጥሪ ታቀርባለች። በደሙ ተመስርታ ሙሉ ወንጌል ተብላ ያለችው በጎፋ ይቺ ቤተ ክርስቲያን ዛሬም ትጣራለች ተግዳሮትን አልፋ ያላመኑትንም በጌታ በኢየሱስ እመኑ እያለች በደሙ ታጥባችሁ ወደ ፍቅሩ ልጅ መንግስት ቀድመው እንደፈለሱት ፍለሱ ትላለች። ዛሬም ቤተ ክርስቲያን ጥሪ ታቀርባለች። በመቀጠል ዘር ነኝ አለች። ዘር ነኝ በወልድ እርዳታ ፍሬን ስላፈራች የምስጋናን ነዶ እየወዘወዘች ዘር ነኝ አለች። ዘር ነኝ ዘር ነኝ ልዩ ዘር የተገኘው ከማይጠፋ አንዳንዶች ሲለቀሙ ሌሎቹ ሲደርቁ ቅጠሌ ተስፋፋ አንዳንዶች ሲታነቁ ላይኖራቸው ተስፋ እኔ ከማይጠፋ ዘር ተገኝቼ ታዲያ እንዴት ልጥፋ? ዘር ነኝ አራሹ ገበሬው ከጎተራው ጥቶ በለሰለሰ መልካም መሬት ዘርቶ ባሪያዎቹ ተንከባክበው አርበው ኮትኩተው የሚታገለኝን ነቅለው አስወገደው አበብኩኝ ለፍሬ በቃሁኝ 30 60 100 አፈራሁኝ። መንገድ ላይ አይደለም ወፎች አልበሉኝም ጭንጫ ላይ አይደለም ፈጽሞ አልደረቅኩም እሾህ ላይ አይደለም ከቶ አላነቀኝም። እንደ ሰናፍጭ ቅንጣት ትንሽ የመሰልኩኝ በተዘራው ጊዜ ጥሼ ወጣሁኝ ከአትክልቶች ሁሉ በልጬ ያደግኩኝ ለብዙዎች ጥላ ከለላ የሆንኩኝ ዘር ነኝ ቅጥር ተሰርቶልኝ በሕይወት ያለሁኝ ትላለች ጎፋ። ውጣ ውረድ ቢኖር በጉዞዬ ሁሉ ዓለምና ሰይጣን ምንም ቢታገሉ አሸናፊው ጌታ ሆኖ ከኔ ጋራ በድል ተወጣሁት ግዙፉን ተራራ። ኪራይ ቤት ስቀማ ተብሎብኝ ነበር እጅግ ክፉ ነገር አትቀጥልም መግቢያ የላትም አሉ የዚያን ሰሞን። ልጆቿ ተበተኑ ጉድ ፈላባት የት ትገባ ይሆን? አያለማወቅ እርሱን የዘራኝን አሳልፎ ማይሰጥ አውሬ ማያስበላ እረኛ መሆኑን እንዲያውም የተሻለ ከትላንት የበለጠ የሚመሰገንበት አዳራሽን ሰጠ። ይገርማል። ኪራይ ቤት ብቀማም ቦታን አገኘሁኝ በልጆች አንድነት አዳራሽ ሰራሁኝ። ይሄው በነፃነት ጌታዬን አመልከዋለሁኝ። ጌታ ስሙ ይክበር። መሳለቅ ያልሆንኩም በድል ተጉዣለሁ ፍጹም አልያዝም ጥሼ ወጥቻለሁ። ጌታዬ በንስር ክንፍ ተሸክሞኝ ከፍ ብዬ በራለሁ ፈጽሞ ላልገኝ። በዚህ በቃም ከቶ የኔ ጉዳይ ሁሉ ያለው ጌታ ሆኖልኝ የበላይ ገና እሰፋለሁ ከፍ ብዬ ወጣለሁ። ጥላም ሊሆናቸው የተሻለ ስፍራ ደግሞ አዘጋጃለሁ።
ትላንት እንደረዳኝ ነገም ይረዳኛል። ትላንት እንዳገዘኝ ነገም ያግዘኛል። አሸናፊው ጌታ ሁሌም ከኔ ጋር ነው፣ ድልን ይሰጠኛል። ክብር ለኢየሱስ ይሁን። ለመሰነባበቻ በገሊላ የመላእክትን ንግግር አስታውሳ ሙሽራዬ ወደ ሰማይ እንደወጣ እንዲሁ ይመጣል፣ እንደሄደ አይቀርም፣ ዳግም ይመለሳል አለች። ሙሽራ ነኝ። ደግሞም ቤተ ክርስቲያን ሙሽራ ነኝ ትላለች። ሙሽራ ነኝ እኔ። እንዲህ ነው ነገሩ። ገና ኃጢአተኛ ሳለሁ በደለኛ በሞት ጥላ መኖር የሰይጣን እስረኛ እርሱ ፍቅር ነውና እንዲሁ ወደደኝ እስራቴን ፈቶ ነፃ ሊያወጣኝ ፍቅር ግድ ብሎት መስቀል ላይ የሞተልኝ ሞቴን በሞቱ ገሎ ሕይወትን የሰጠኝ ወሰን በሌለው ፍቅሩ የተወደድኩ በጽድቅና በፍርድ በምህረት በርህራሄ የሚያጨኝ ቃል የተገባልኝ እኔም ለእርሱ የሆንኩ እርሱም ለኔ ሆነኝ ሙሽራይቱ የበጉ ሚስት እኔ ነኝ። ቃል የተገባልኝ እኔም ለእርሱ የሆንኩ እርሱም ለኔ ሆነኝ ሙሽራይቱ የበጉ ሚስት እኔ ነኝ። ሙሽራ አምራና ተውባ ተኩላ ቆንጅታ እንደምትጠብቅ የሰርጓን ቀን ጓግታ እኔም እንደዚሁ ራሴን ጠብቄ ንጹህ ቅዱስ ሆኜ ሙሽራዬ መጥቶ መቼ ወስደኝ እያልኩ በር እያየው እጠብቀዋለሁ ከደጃፍ ላይ ሆኜ የምወደው ውዱ ሙሽራዬ እስኪመጣ መጥቶ እስኪወስደኝ እስኪገላግለኝ ከዚህ ዓለም ጣጣ በእድፈት በፊት መጨማደድ ሳይሆን በቅድስና ያለ ነውር እጠብቀዋለሁ ታምኜ ጸጋውን። በዚህ በሰርጉ ቀን አብሬ ምከብር በተዘጋጀልኝ ስፍራ ደግሞ አብሬው ምኖር እኔም ለእርሱ የሆንኩ እርሱም ለኔ የሆነኝ ሙሽራይቱ የበጉ ሚስት እኔ ነኝ። ሙሽራይቱ የበጉ ሚስት እኔ ነኝ። ታዲያ የጌታዬ መምጫ እጅግ ቀርቧልና ነቅቼ ልዘጋጅ ዘይቴን ልምሏና እንደ ሰነፎቹ ዘይት አልቆባቸው ሊገዙ ሲሄዱ መጥቶ እንዳጣቸው በሩ እንደተዘጋ መግባት እንዳልቻሉ ከቶ አላውቃችሁም ደግሞ እንደተባሉ ይሄ እንዳይሆንብኝ ልጆቼን አንቅቼ ንቁ ተዘጋጁ እያልኩኝ ተግቼ ሁሉም እንዲታደም ከሰርጉ እንዲበላ በሩ ተዘግቶበት እንዳይቀር ከኋላ ንቁ ላለው የበጉ ሰርግ ደርሷል ቀኑ በደጅ ነው። ንቁ ላለው የበጉ ሰርግ ደርሷል ቀኑ በደጅ ነው። ኢየሱስ ይሁን። እግዚአብሔር ይባርካችሁ ብላችሁ እስኪ እጆቻችሁ ዘርጉ። እግዚአብሔር ይባርካችሁ፣ ተባረኩ። አሁን ደግሞ ዘማሪ ታማኝ ያገለግለናል። ስፍራውን ለሱ እሰጣለሁ። እግዚአብሔር በዙፋኑ ላይ ነው። እግዚአብሔር በዙፋኑ ላይ ነው። እግዚአብሔር በዙፋኑ ላይ ነው። ማነው? ብዙዎች ተነሱ ከሱ ጋር ሊገጥሙ ግን አልተሳካላቸው። ተንኮታኩተው ቀሩ። ዛሬም በዙፋኑ ተንሰራፍቶ ይኖራል ኃይለኛው እግዚአብሔር። ማንስ ጨብጨባ ለጌታ። እግዚአብሔር በዙፋኑ ላይ ነው። እግዚአብሔር ሃሌሉያ። እግዚአብሔር በዙፋኑ ላይ ነው። ማነው የሚረታ? እግዚአብሔር በዙፋኑ ላይ ነው። እግዚአብሔር በዙፋኑ ላይ አለ። ብዙዎች ተነሱ ከሱ ጋር ሊገጥሙ ግን አልተሳካላቸው። ተንኮታኩተው ቀሩ። ዛሬም በዙፋኑ ተንሰራፍቶ ይኖራል ኃይለኛው እግዚአብሔር።
ማንስ እልልታ ለኢየሱስ እግዚአብሔር በዙፋኑ ላይ ነው እግዚአብሔር በዙፋኑ ላይ ነው እግዚአብሔር በዙፋኑ ላይ ነው ማነው የሚረታው እግዚአብሔር 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 በዙፋኑ ላይ ነው እግዚአብሔር በዙፋኑ ላይ ነው ማነው እልልታ ክብር ላይ ንጉሡ ይሁንለት ሃሌሉያ እንደ እግዚአብሔር ያለ ከወዴት ይገኛል ለሕዝቡ ከሌላ ጽኑ ጋሻ ሆኗል እንደ እግዚአብሔር ያለ ከወዴት ይገኛል ለሕዝቡ ከሌላ ጽኑ ጋሻ ሆኗል መመኪያ ነው ለትውልድ ትምክህት መጓደጃም ለልጅ ልጅ ኩራት ሚታመኑ ከፍ ከፍ ይላሉ ለዘላለም ማዳኑን ያያሉ መመኪያ ነው መጓደጃም ለልጅ ልጅ ኩራት ሚታመኑት ከፍ ከፍ ይላሉ ለዘላለም እልልታ ለጌታ ተራራ ላይ ማዳን የቻለው ሸለቆ ውስጥ ኃይል እሱ ነው ሁሉን ሚችል ስሙም ኤልሻዳይ የኔ አምላክ ያለ በሰማይ ተራራ ላይ ማዳን የቻለው ሸለቆ ውስጥ ኃይል እሱ ነው ሁሉን ሚችል ስሙም ኤልሻዳይ ሃሌሉያ እንደ እግዚአብሔር ያለ ከወዴት ይገኛል ለሕዝቡ ከሌላ ጽኑ ጋሻ ሆኗል እንደ እግዚአብሔር ያለ ከወዴት ይገኛል ለሕዝቡ ከሌላ ጽኑ ሲበጭብጨባ ለጌታ ተራራ ላይ ማዳን የቻለው ሸለቆ ውስጥ ኃይል እሱ ነው ሁሉን ሚችል ስሙም ኤልሻዳይ የኔ አምላክ ያለ በሰማይ ተራራ ላይ ማዳን የቻለው እውነት ነው እንደ እግዚአብሔር ያለ ማንም የለም የኔ አምላክ ያለ በሰማይ ሰማይን ዘርግተ እንዲህ አንጣለ ያለ ትልቅነቱ ከሰው አንተ የሠራ በስንዝር የለካ የሰማይ ትልቅ ከተባለ ሰሪው ምን ትባላለህ አንተ የሠራ በስንዝር የለካ የሰማይ ትልቅ ከተባለ ሰሪው ከሰማያት በላይ ከምድርም በላይ ከፍጥረታት በላይ አንተ ትልቅ ነህ ከሰማያት በላይ ከምድርም በላይ ከፍጥረታት በላይ አንተ ትልቅ ነህ በምድር የሰው ቁጥር እጅጉን ብዙ ነው ከአዳም ጀምሮ እስካሁን የኖር በፊት ሁሉ ሲታይ የኔ ጌታ በገንቦ እንዳለች ትንሽ ጠብታ ምትገርም ነህ ከሰማያት በላይ ከምድርም በላይ
በላይ አንተ ትልቅ ነህ አንተ ትልቅ ነህ ከሰማያት በላይ ከምድርም በላይ ከፍጥረታት በላይ አንተ ትልቅ ነህ አንተ ትልቅ ነህ። እልልታ ክብር ለጌታ ሃሌሉያ። ብዙዎች ተነሱ ከሱ ጋር ሊገጥሙ ግን አልተሳካላቸው ተንኮታተው ቀሩ። ዛሬም በዙፋኑ ተንሰራፍቶ ይኖራል ኃይለኛው እግዚአብሔር ማንስ ይረታዋል? እግዚአብሔር በዙፋኑ ላይ ነው። እግዚአብሔር በዙፋኑ ላይ ነው። እግዚአብሔር በዙፋኑ ላይ ነው። ማነው የሚረታው? እግዚአብሔር ስም የተባረከ ይሁን። እግዚአብሔር ዘመናችሁን ይባርክ። አሁን እንግዲህ ወደ ከበረው ወደ እግዚአብሔር ቃል እንሄዳለን። ነቢይ ሄኖክ ከደብረ ዘይት በመካከላችን አለ። እርሱ ተነስቶ ይቆምና እጆቻችንን ዘርግተን እግዚአብሔር ይባርክ እንለዋለን። እስቲ ድገሙና ባርኮት። አሁንም ደግማችሁ ባርኮት። እግዚአብሔር ካንተ ጋር ይሁን። አሜን። ክብር ለኢየሱስ ይሁን። እንኳን አደረሳችሁ። እግዚአብሔር የተመሰገነ ይሁን። የቤተ ክርስቲያን አንዱ ከባድ ፈተና የኪራይ ጉዳይ ነውና እግዚአብሔር ለዚች ቤተ ክርስቲያን ለዚች አጥቢያ ስላደረገው ነገር ስሙ የተመሰገነ ይሁን። እኔ ግን ሌላም ቦታ ስላየው ሌላ መሬት ለዚህ ቸርች ሲሰጥ ስላየው እሱ እጃቸው ይግባ። እግዚአብሔር ይመስገን። መዝሙር 46 ላይ ያለ አንድ ቃል ነው የምንካፈለው። እረፉ ነው የመልእክት ርዕስ። እረፉ። እግዚአብሔር ብዙ ነገር አድርጎልን ብዙ ነገር አሳልፎን ለእግዚአብሔር ቅድም እንደሰጠነው ምስጋና አይነት እልልታችን የሚገባ ነው። አድናቆታችን የሚገባ ነው። ማረፋችን ደግሞ የበለጠ የሚገባ ነው። አንዳንዴ ዝም ብለን መናወጣችን ማረፍ አለመቻላችን እግዚአብሔር ረድቶን የሚያውቅ አይመስልም። ዝም ብለን ስንሸበር መረጋጋት ሲያቅተን የእግዚአብሔርን እጅ ያላየን ነው የሚያስመስለው። እንደው አሁን የኔ ልጆች እያበላኋቸው እያጠጣኋቸው እንደው ሰውነታቸው ማያስመሰግን ቢሆን ዝም ብለው እየከሱ ቢሄዱ እኔን አይታችሁ ምን ትላላችሁ? ይሄ ራስ ወዳድ አትሉም? አስመስጋኝ ልጅ መሆን ጥሩ እኮ ነው። እና እረፉ ነው ማለት እስቲ አጠገባቸው ሰው እረፍ በሉት። ጌታ ይመስገን። መዝሙር 46 ሙሉ ምዕራፉን 11 ቁጥሮች ነው ያሉት። እሱን አነባለሁኝ። እንዲህ ይላል። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም
ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውሆቻቸው ተናወጡ፣ ውሆቻቸው ጮሁ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች እግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔርን ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውንም ታምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትንም ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንሁ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። አንገቶቻችን ዝቅ አድርገን እንጸልይ። መጽናናቴ ከመድኃኒቴ ልቤን አረስርሶ ገባ ዘኔን ጥሶ። መጽናናቴ ከመድኃኒቴ ልቤን አረስርሶ ገባ ዘኔን ጥሶ። የደስታዬ ምንጭ አንተ ነህ፣ የሰላሜ ምንጭ አንተ ነህ። ነገር ቢሞላ ነገር ባይሞላ የደስታዬ ምንጭ አንተ ነህ። ነገር ቢሞላ ነገር ባይሞላ የሰላሜ ምንጭ አንተ። ኢየሱስ ነካኝ በድንገት፣ ኢየሱስ ነካኝ፣ ኢየሱስ ነካኝ በድንገት፣ ኢየሱስ ነካኝ። እስራት ነበረኝ ፈታኝ፣ ድካም ነበረኝ አጸናኝ፣ ሕመም ነበረኝ አገኘኝ። ኢየሱስ ነካኝ፣ ኢየሱስ ነካኝ በድንገት፣ ኢየሱስ ነካኝ፣ ኢየሱስ ነካኝ በድንገት፣ ኢየሱስ ነካኝ። እስራት ነበረኝ ፈታኝ፣ ድካም ነበረኝ አጸናኝ፣ ሕማም ነበረኝ ፈወሰኝ። ሃሌሉያ! ተደርጎልናል። ኤላ ባራ በሄድኩበት መንገድ ሁሉ ከኔ ጋር ለነበረ ያንን ገደላ ገደሉን ተሸክሞኝ ላሻገረ እኔን በቅፎ ሸሽጎ ባላንጣዬን ላሳፈረ ምስጋናዬ አይነስበት ልወድሰው በዝማሬ ደስታዬን በፊቱ ገልጣለሁ። እንዴትስ ችዬ ዝም እላለሁ? ያደረገልኝን ያሰብኩ ኤልሮኢ ኤልሮኢ የሚያየኝን አየው። ኤልሮኢ እጆች ከፍ ይበሉ ዋካቸው። የጌታ ዋጋው ምስጋና ነው። ምን አለ ሌላ የምንከፍለው? በወጀብ ባውሎ ነፋስ መሃል
ተገልጦ መጽናናት ይሆናል። የኢየሱስ ዋጋው ምስጋና ነው። ምናል በወጀብ ባውሎ ነፋስ መሃል የውዴ ማዳው ምስጋና ነው። ምናለ ሌላ የምገብለው በወጀብ ባውሎ ነፋስ መሃል ተገልጦ መጽናናት ይሆናል። በወጀብ ባውሎ ነፋስ መሃል ተገልጦ መጽናናት ይሆናል። በወጀብ ባውሎ ነፋስ መሃል ኢራማንታኒናኖ ኢናሚራጋዲናዲ ዳቡረባዴዴ ኢላባራጋኒ ማሴ ባራባራባራባራባ ኧረ ጌታ ክብር ይገባዋል። ኢየሱስ መድኃኒቴ ጌታዬ ባንተ ነው የጣፈጠው ኑሮዬ ስለሆንክ ባለ ውለታዬ አያቋርጥም ምስጋናዬ። ኢየሱስ መድኃኒቴ ጌታዬ ባንተ ነው የጣፈጠው ኑሮዬ ስለሆንክ ባለ ውለታዬ አያቋርጥም ምስጋና። እናመሰግንሃለን። እናመሰግንሃለን። በእምባዬ እግርን አጥባለሁ፣ ሽቶዬን ፊት ሰብራለሁ። በእምባዬ እግርን አጥባለሁ፣ ሽቶዬን ፊት ሰብራለሁ። የኔ ኢየሱስ የኔ መልካም አንተን በማንም አልተካም። የኔ ኢየሱስ የኔ መልካም አንተን በማንም አልተካም። መስዋዕት ፈልጓል መንፈስ ቅዱስ፣ የኛን መስዋዕት ፈልጓል። የኔ ኢየሱስ የኔ መልካም አንተን በማንም አልጠቀም። ይሄ ቤት በምስጋና ይሞላ፣ ይሄ ቤት በክብር ይሞላ። ሻራባራጋ ቦራቲና ማስታ ልዩ መታሰቢያ ይሁንልን በዚህ ቀን። ሎራካ ቦራቻ ባስታ ለቀጣይ ዘመናችን ልዩ ስንቅ ይሆንልን፣ ልዩ መታጠቅ ይሆንልን፣ ከጌታ ጋር መነካካት ይሆንልን። እንደ ልጅነታችን መቦረቅ ይሆንልን፣ በፊቱ መጫወት ይሆናል። እንሰግድልሃለን። ክብር ላንተ ይሆን። ሁሉን አንተ ተቆጣጠር። ኢየሱስ መዝሙር ነው ይሄ፣ የቆሬ ልጆች መዝሙር። የቆሬ ልጆች ከዘመሯቸው መዝሙሮች መካከል አንዱ ነው መዝሙር 46። ገና ቁጥር 1ን ከመጀመራችን በፊት ስለ ሚስጥር የቆሬ ልጆች መዝሙር ይላል። ሚስጥር ነው የተናገሩት የቆሬ ልጆች። የተናገሩት ሚስጥር የማረፍ ሚስጥር ነው።
የማረፍ ሚስጥር። ጥቂት ስለ ቆሬ ልጆች ልንገራችሁ። ምክንያቱም የቆሬ ልጆች ይሄንን መዝሙር ሲዘምሩ እንደው ሞቅ ብሏቸው የዘመሩት መዝሙር አይደለም። ከሰው የሰሙትን ታሪክ አይደለም እየነገሩን ያሉት። በህይወታቸው ያለፈውን ነገር ነው በመዝሙር መልኩ የቆረሱልን። የነዚህ ዘማሪዎች አባት ቆሬ ከሌዋውያን ወገን የሆነ ሰው ነው። የሌዋውያን ቤተሰብ ነው። ጌታን እንዲያገለግሉ ከተመረጡ ቤተሰብ የተወለደ በእግዚአብሔር ማደሪያ አካባቢ የማደግ ዕድል ያገኘ ሰው ነው። ይህ ሰው ሌሎች ያላገኙትን ምርጥ ዕድል አግኝቷል። በአባታቸው መንገድ ሄዱ፣ ተከተሉት። የአመጹን መንገድ አመጽ መሆኑን ስለማያውቁ ድንገት ሙሴ ብቅ አለና እናንተ የተሰበሰባችሁ ሕዝብ ሆይ እግዚአብሔርን ቃል ስሙ ብሎ መናገር ጀመረ። ይሄ መንገድ የአመጽ መንገድ ነው። እግዚአብሔርን የሚያስቆጣ መንገድ ነው። የእግዚአብሔር ቁጣ በተለየ መንገድ ሊነድ ነው። ሆኖ ማያውቅ ሞት ሊሆን ነው። እባካችሁ ይሄን ቃሌን የምትሰሙ ከዚህ አመፀኛ ማህበር ራሳችሁን ለዩ ብሎ ሙሴ መልእክት አመጣ። ሙሴ ይሄንን መልእክት ሲያመጣ የቆሬ ልጆች ደነገጡ። ለካስ የጀመርነው መንገድ የአባታችን መንገድ ነው እንጂ እግዚአብሔር መንገድ አይደለም። ለካስ እግዚአብሔር በሚያዝንበት መንገድ ነው እየሄድን ያለነው። ከአባታችን እግዚአብሔር ይበልጣል ብለው እርግፍ አድርገው የአባታቸውን የአመጽ መንገድ በንስሐ ወደ እግዚአብሔር ሐሳብ ተመለሱ። አሁን ስሙኝ። ሌሎችም በርካታ ሰዎች ከዚህ ማህበር ራሳቸውን ለይተዋል። ከዚህ አመጽ መንገድ ተመልሰዋል። በዚህ አመጽ መንገድ ላይ አባታቸው ቆሬ፣ ዳታን፣ አቤሮን እና 250 ሽማግሌዎች ብቻ ቀሩ። የእግዚአብሔር ቁጣ ነደደ። ተመሳሳይ መሬት ላይ ቆመው የቆሬ ልጆች አይናቸው እያየ መሬት ተከፍታ አባታቸውን ዋጠችው። ዳታንና አቤሮንን መሬት ዋጠቻቸው። ይህንን የቆሬ ልጆች በአይናቸው አይተዋል። እነሱ ግን አልተዋጡም። እነሱን ጌታ መመለሳቸውን አይቶ አቋም መቀየራቸውን አይቶ ለይቶ አድኗቸዋል። በቤተሰብ አይደለም ጥፋት የመጣው፣ አመፀኞችን ነው እየለየ ጌታ የቀጣው። ተመሳሳይ መሬት ላይ ቆመን መሬት ስትከፈት አባታችን ሲዋጥ እኛ እንዴት አልተዋጥንም? እንዴት አልሞትንም? እንዴት ተረፍን ብለው ገርሟቸው ለካስ ጌታ ለይቶ ያድናል ብለው ምድር ብትናወጥ አንፈራም ያሉት ለዚህ ነው። ምድር ተናውጣ አይተው፣ ምድር ተከፍታ አይተው፣ ምድር ሌሎቹን ስትውጥ አይተው፣ እነሱ መትረፋቸውን አይተው አቤት እግዚአብሔር፣ አቤት ማዳኑ፣ አቤት ማስመለጡ። ሃሌሉያ ተመሳሳይ መሬት ላይ ቆመው መሬቱ ያኛውን ትውጣለች፣ እነሱን አትውጥም። ጌታ የትላንትናውን በአመጽ መተባበራቸውን ሳይሆን የዛሬውን መመለሳቸውን አይቶ አተረፋቸው።
እንደገና አምላክ እግዚአብሔር የምትሳሳልኝ የምትወደኝ ከማንም ይልቅ የምትቀርበኝ የምትጠብቀኝ ጠዋት ማታ ጠላቴን በስውር የምትመታ የምትበቀልልኝ ደመላሽ ስምህ ብሩክ ይሁን። ቁስልህን ስወጋ ሳሳዝን በትዕቢት እየሄድኩ ሳስቸግር ፊትህ ሲጠቁርብኝ ስትቆጣ ጅራፍ ስታነሳ ልትቀጣኝ ወዲያው ደግሞ ተንበርክኬ አልቅሼ ጌታ ማረኝ ስል ተመልሼ በዚያው ክትታይ ልም ጨርሶ እጅ ይዘረጋል ተመልሶ የምትሳሳልኝ የምትወደኝ ከማንም ይልቅ የተረፈ ሰው አለ፣ ጌታ ያዳነው ሰው አለ። የምትጠብቀኝ ጠዋት ማታ ጠላቴን መሰወር የምትመታ የምትበቀልልኝ ደመላሽ ስምህ ብሩክ ይሁን። ወንድም ጋር አቤት 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 ምቆጥረው ጽድቅ የለኝም አስደስቼው አላውቅም ግን እንዲህ ወዶኝ በምሕረቱ ለመቆም በቃኝ በፊቱ ግን እንዲህ ወዶኝ በምሕረቱ ያተረፋቸው ያዘምራቸው እድሜ የቀጠለላቸው እሱን እንዲያገለግሉ እድል ሊሰጣቸው ነው። አፋቸውን በመዝሙር ከፈቱ የቆሬ ልጆች ተርፈው ሃሌሉያ ጩሁና አድኖኛል በሉ ባካቸው። ጩሁና ተርፌያለሁ በሉ እስቲ። እናንተ ጌታ በጣም ነው ምስጋና የፈለገው ዛሬ። እኔ ስብከቴን ላቋርጥ ሁሉ እችላለሁ። አለው ምሕረት አግኝቻለሁ እኔ ምን ሆናለሁ? አለው ሞቴ ተሽሯል፣ አለው ምሕረቱ ገኗል፣ አለው ሕመሜን ወስዷል፣ አለው እኔ ምን ሆናለሁ? ምን አለኝና ምኔን ልክፈል እንዲያው ዝም ብዬ ልዘምርልህ በቅዱሳን ጉባኤ መካከል እንዳንተ ያለ የለም ከፍ በል በሕያዋን አምልኮ መካከል እንዳንተ ያለ የለም ከፍ በል 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 ማለዳ ማለዳ ምሕረቱ አዲስ ነው። ለንጉሡ ክብር ይሁንለት፣ ለንጉሡ ክብር ይሁንለት። አቤት ቸርነቱ እስከ ዘላለም ነው። ለንጉሡ ክብር ይሁንለት። አንተ ቅዱስ ነህ፣ ስራ ትክክል፣ ስራ ትክክል፣ ስራ ትክክል። አንተ ጻድቅ ነህ፣ ስራ ትክክል፣ ስራ ትክክል፣ ስራ ትክክል። ጉልበቴ ብቻ ሳይሆን ልቤ የሚገዛልህ
ልቤም ይገዛልኝ ልቤም ይገዛልኝ ምላሴ ብቻ ሳይሆን ሕይወቴ ያክብርህ ሕይወቴ ያክብርህ ሕይወቴ ያክብርህ አንተ ታይ እኔ አልታይ በሕይወቴ ላይ አንተ ስትታይ ነው ነገር የሚያምረው አንተ ታይ እኔ አልታይ በሕይወቴ ላይ አንተ ስትታይ ነው ክበር 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 በሉት እርሱ ክበር 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 በሉት እርሱ ኢየሱስ ሲከብር ያፈሳል መንፈሱ ላራራ ባራ ካቦራ ቻና ማራቲ ካቦራ ባዲያስታ የአሰላለፍ ለውጥ እኔ በመንፈሴ አያለሁ በኳስ ሜዳ እንደሚደረግ ያሰላለፍ ለውጥ እንደዚህ ለውጥ ሲደረግ አያለሁ ላባራስ እግዚአብሔር በአዲስ መንገድ አስኬዳችኋለሁ ባልመራኋችሁ መንገድ አመራችኋለሁ ይላል እናንተ የጌታ ከፊት ለፊታችሁ ወጥቶላችኋል የተለየ ምሪት በፊታችሁ አለ የተለየ አደራረግ በፊት ለፊት አለ ሃሌሉያ ኦራማ ጋቦሮሮሮ እስቲ ግዴለ ቦታ ተቀያየሩና ስሙኝ ከዛ ቦታ ተቀያየሩ በቃ ያሰላለፍ ለውጥ ብሏል ጌታ ተቀያየሩ ና ማሴ በቃ ኦራባሳ ካማውን ተወረከ ቦሮ ደቦሶ ቦሮ ሎራባ ያሰላለፍ ለውጥ ይሆናል ብሏል ጌታ ዶራፒሳ ኪዳ ቦራ ካቦሮ ጆጎሮ ዶጎሮ እንግዳ ነገር በሕይወታችሁ መሆን ይጀምራል ሃሌሉያ እግዚአብሔር ያተረፈን ክብሩን ሊያሳየን ነው እድሜ የጨመረልን እንድናገለግለው ነው ትልቅ አገልግሎት ከፊት ለፊታችሁ አለ ጌታ አክብራችሁ ቁጭ በሉ እንደ ተቀያየራችሁ ቁጭ በሉ አፋቸውን ከፈቱ እንዲህ አሉ ሚስጥር እንናገር አሉ ሚስጥር እንናገር አሁን ምንም የማይመስለን ያረፍን የተረጋጋን ሰዎች ሆነን ስታዩን ግራ ለገባችሁ ሚስጥር እንንገራችሁ ምድር ብትናወጥም አልፈራ ያልነበትን ምክንያት ሚስጥር እንንገራችሁ በመዝሙር ቆን የሚናገሩት እነዚህ ሞተዋል ሐውልት ናቸው ምንድናቸው ማይነቃነቁት ለምንድነው ማይናወጡት ለምንድነው ማይሸበሩት ለምትሉ እንንገራችሁ አሉ እኛ አሉ ውሆች ሲናወጡ አይተናል ውሆች ቢናወጡ አይገርምም ውሃ በቀላሉ ስለሚናወጥ እኛ ተራሮችም ደግሞ ሲናወጡ አይተናል ተራራ አይናወጥም ነበር ግን ሲናወጥ አይተናል ጽኑ የሚባል አይነቃነቅ የሚባለው ሲነቃነቅ አይተናል ደካማ የተባለው ውሃ ከተናወጠ ጽኑ የተባለው ተራራ ከተናወጠ እና እንደ ተራራ ጽኑ ያልሆነው እኛ ሳንናወጥ ካያችሁ ይሄ ሚስጥር ነው ማለት ነው እሱ ሚስጥር እንንገራችሁ ብለው ነው ንግግራቸውን የጀመሩት ሶስት ነገሮች ተናግረዋል የማረፍ ሚስጥር ወይም ያለ መናወጥ ሚስጥር ምክንያቱም መናወጥ በሰው ህይወት ውስጥ ካለ በጣም ክፉ ነገር ነው ሰው የሚናወጥ ከሆነ የሚያቀው ነገር ራሱ ይጠፋበታል ሰው ከፈራ እግሩ ራሱ ይተሳሰራል መሄድ እኮ አይችልም ወደ መድረክ ወጥቶ ማያቅ ሰው እስቲ ና ሲባል ጌታ ያሸበሸበ እኮ ነው የሚመጣው ሽብሸባ በሁለት ይከፈላል አንዱ ያምልኮ ሌላው የፍርሃት
ተከታታይ 2 ሳምንት በቃ አስተምራለሁ በዚህ አንዱም 3ኛው ክፍል ፓስተር ይሆን ይቀጥላል። ሰው ሲፈራ እንዴ በእጁ ያለውን ይለቃል እኮ። ፈተና ወንበር ላይ ስትቀመጡ የምታውቁት ጠፍቶባችሁ አያውቅም? አውቀው ነበር እኮ የምትሉት። ሰው ከፈራ ብዙ ነገር ይተዋል። እኔ ዋና ልጆቼን በአራት ዓመታቸው ነው ያስለመድኩትና እኔ ግን 1-0 ጨምሬ ነው ዋና የለመድኩት። እና ጊዮን ሆቴል ነው ዋና የለመድኩት። ትልቅ ነው ገንዳው እና አሰልጣኜ ያለማመደኝ ከዛ በኋላ ከኋላዬ ከጀርባ ይዞኝ ነው የሆነ ሰዓት ለካስ ለቆኛል። ተለቀቀኝ እኔ አላውቅም፣ ግን ለቆኝም ለካስ እያዋኘው ነው እያወራኝ ነው። ከዛ ድምፁ ጠፋብኝ፣ ግን ያለ መስሎኝ ዝም ብዬ እሄዳለሁ። በሰላም እኮ ሄዲሻ ብቻህን ረጅም ርቀት ሄደሃል ጎበዝ ወይ ጉዴ! የዘይት ፋብሪካ አለ እንዴ? ምን ነው ፈራህ አለኝ። ዘይት አይደል ውድ በዚህ ዘመን? እችል ነበር እኮ ዋኝቼ ነበር እኮ። ፈራ። ሊያናውጣችሁ የመጣ የተሰበረ ይሆን። እንዲህ አሉ የቆሬ ልጆች። ውሆች ሲናወጡ፣ ተራሮች ሲናወጡ፣ የእግዚአብሔር ማደሪያ ግን አትናወጥም አሉ። ለምን? ከተራራ በላይ ጽኑ ስለሆነች? አንደኛ እግዚአብሔር በመካከሏ ነው፣ አትናወጥም። የእግዚአብሔር አብሮነት ነው እረፍ እንድንል የሚያደርገን። ቆይ ታዲያ የተናወጥነው እግዚአብሔር ትቶን ነው ወይ? እግዚአብሔር አብሮን ከሆነ አንናወጥም። እንደዛ ከሆነማ እግዚአብሔር ሁሌም ከኛ ጋር አለ። ታዲያ ለምን እንደምንናወጠው? እኛ እግዚአብሔር ከኛ ጋር እንዳለ በአፋችን እናምናለን እንጂ በልባችን እናምናለን። ከኔ ጋር ነው ብለን አናውጅም። ልጇን በጀርባዋ ያዘለች እናት ቤቢዬ ጀርባዬ ላይ ነሽ ትለዋለች እየዞረች? አትለውም። እግዚአብሔር በየጉባኤው መልእክት ካላመጣልን በቀር በቃ ከኛ ጋር አይደለም፣ አናምንም፣ አናርፍም። ቤቢዬ አለሁልሽ ትለዋለች እንዴ? እሱ እናቱ ጀርባ ላይ ከወጣበት ሰዓት ጀምሮ ህልም ሁሉ ማየት ሊጀምር ይችላል። ላሽ ለሚለው ጌታ ከኛ ጋር አለኮ። ለምንድን ነው ማናምነው? ለምንድን ነው ማናርፈው? እረፉ ይላል ጌታ። ሁለተኛ የተናገረው እግዚአብሔር ፈጥኖ ይረዳታል፣ ስለዚህ አትናወጥም። የእግዚአብሔር ፈጥኖ ግን ምን አይነት ነው? የእግዚአብሔር ፈጥኖና የሰው ፈጥኖ ይለያያል። እግዚአብሔር በማንም ተቀድሞ አያውቅም፣ መቼም ረፍዶበት አያውቅም። አልዓዛር ከሞተ ከተቀበረም 4 ቀንም ከሆነው በኋላ ቢመጣም ጌታ ያ ለእግዚአብሔር ፈጥኖ ነው። ለሰው ዘገየ ነው ምንለው። ወንድም ዘገየ ምን ሆነሃል? የትኛውም ሰዓት ላይ ነገር አበቃ ባልንበት ሁሉ ሰዓት ላይ እግዚአብሔር በማንም ሳይቀደም ይመጣል። ረፉ አሁን 2017 ላይ ጌታ
እንደው የሚድኑ ነፍሳትን በጉባኤም እንደው ቢሮዬም ድረስ አምጥቶ ሰጥቶኛል። በቃ ሰዎች አድኖልኛል ጌታ። እና አንድ እናት ልጃቸውን ሊያርሱ ልጃቸው ጋር መጥተው እኔ ልጃቸውንና ባለቤቷን ነው ማቀው ልጠይቅ ሄድኩ፣ አራስ ልጠይቅ ሄድኩ፣ በዛው ገንፎ ልበላ እና ታዲያ ልጠይቅ ይጃል በላም ፊታችሁ ተቀየረኩ። እንደውም በዓል ነው 25ኛ ዓመት ክብረ በዓል ነው እና ጌታ ይረዳኛል። አንድ ገንፎ የሚጋብዘኝ ሰው አላጣም። ከዚህ መሃል ሄድኩ እና ገንፎ በልቼ ጌታን ሰጥቼ ወጣሁ ለእናቲቱ። እና በዛ ቀን ወንጌል የነገርኳቸው ተመልሼ በሳምንቱ ሄድኩ። በሳምንቱ ሄድኩት ግን ገንፎ ፈልጌ አይደለም፣ እሳቸውን ፈልጌ ነው። እና ጌታን ተቀበሉ። ጌታን ተቀብለው ደስ ብሎን በቃ እኔም ጌታን አመስግኜ ወደ ቤቴ ሄጄ መሽቶ ለሽ ብዬ የዛ ቀን ድንገት ጸጥ አይሉም። ድንገት እስትንፋሳቸው አይቋረጥም። ቤታቸው በአንድ እግር ቆመ። ኡኡ ተባለ። እኔ ምንም ማቀው ነገር የለም ለሽ ብያለሁ። ሆስፒታል ይባባሉ። ባልየው ሌላ ክፍል ነው የሚተኛው። አሁን እሷ አራስ ስለሆነች እናቷ ናቸው የሚያድሩላት። ተጠርቶ በቃ መኪና ተባለ። እሱ የሆነ መኝታ ክፍል ገብቶ እኔ ጋር ደወለ። ከመኪና በፊት ብሎ እኔ ኃይለኛ እንቅልፍ ላይ ነኝ። ምንድን ነው ስለው ኧረ ማሚ ያመለጠችን አለ። እንደዛ እያለኝ እኔ ከውስጣቸው ጥቁር ነገር በማስመለስ መልኩ ሲወጣና ሰላም ሲሆኑ አየሁ። በቃ እንደዛ ይሆናል በቃ ልተኛ ብዬው ተኛው። እሱ ስልክ ሲያወራ መኪና ሰራይ እንዴት ትላለች ሰማለው፣ ከኋላ ድምፅ ሰማለው። ሳፋ አምጡ ይላል እሱ ደግሞ ሰማለው እኮ ሳፋ ይላል እንዴ መኪና አምጣ። ከመኪና ሳፋ ይቀድማል። ሳፋ ሲመጣ የሌሉት ሴትዮ ከውስጣቸው ጥቁር ነገር ወጣና ሰላም ሰይጣን ቀደምኩ ብሎ ነበረ። ወዳጄ እርፍ በልና አርፈ ሳፋህን አምጣ። አትርበትበት፣ ጌታ ፈጥኖ ይረዳሃል። እስቲ የጌታን ፈጣን እርዳታ በሕይወቱ ያየ ሰው እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑን ዜና ረፍዷል አትበል፣ ወይኔ ተበላሁ አትበል። ማዳኑን አይተህ እንዳላያቱን ረፍ። ፈጣን የጌታ እርዳታ በቤታችሁ ላይ ይሆናል። ባካችሁ ልዩ እርዳታ አለ በዚህ ቸርች ላይ። ላላላላ ፓስተር ምን እንደማይታወቃለህ ቆመ ህዝቡን ስትባርክ የህዝቡ ነገር ሲፈታታ ያለው በጌታ ሁሉ ጊዜ በደንብ ባርክ ህዝቡ። አሜን። እግዚአብሔር ፈጥኖ ይረዳታል። ስለዚህ ረፍ፣ የሚረዳ ስላለ ረፍ። ስትርበተበት ዕቃ እንዳሰብር ጉድ እንዳትሆን ስትርበተበት ያዙ ይልቀቁኝ ስትል ሌላ አደጋ እንዳታመጣ
አይገርምም? የቆሬ ልጆች እንደዛ ጅነው አይተው ሚርበተበቱ አሁን ሼም አይደል? እግዚአብሔር ፈጥኖ ይረዳታል። ልጇን ውጪ አሜሪካ ነገር የምታስተምር አንዲት እህት ናፈቃት ልጇና እረፍት ስለነበረ በቃ ልጄ ይምጣ አለች። መጥቶ አርፎ ይመለሳል ብላ እና ባለቤቷ ከለከላት። ኧረ ተይ አሁን ያለው መሪ በጊዜው ነው አዲስ ሕግ የሚያወጣው። ተይ ናፍቆቱን ቻለ ነው መምጣት አለበት አለች። መጣ። ቤተሰብ ተይ ሲላት ምን ሲላት መጣ። ከመጣ በኋላ ተመልሶ እንዳይገባ አይከለከልም። እያለች መጣች። የልጄን ሕይወት አበላሸው። ወይኔ ጉዴ! አሁን ሞራሉ እንዴት ይሆናል? አልሰማ ብዬ ከጓደኞቹ ተለይቶ በቃ እንግዲህ ጌታ የልጇን ልብ እንዲጠብቅ ነው እኔ ልጸልይ ያሰብኩት። ምክንያቱም እሳቸው አይሆንም ያሉትን ማን ያው ታውቁ የለ እኛ ሌላ እሳቸው አለን ባካችሁ። እና እኔ አላሰብኩም። ስጸልይ ጌታ ይሄዳል አለኝ። ወይ ጉድ! ለካስ ጌታ አሜሪካንንም ያዛል። ጅሮስ በቃ ነገር ጋታ ይሄዳል አልኳት። ሪጀክትድ የተባለው አፕሩቭድ ተብሎ መጣን አለችኝም። እናስ ዳቦ ቆሎ እያዘጋጀው ነው ልሸኘው አለች። ይረፍድበታል ወይ ጌታ? ይረፍድበት። እረፉ ነገሩ እረፍ በሉት። የመጨረሻው የያዕቆብ አምላክ መጠጊያችን ነው። እግዚአብሔር መጠጊያችሁ ስለሆነ እረፉ። መጠጊያ በክፉ ቀን ነው አይደል የምንፈልገው? መጠጊያ ሰው ሲጨንቀው የሚያደርገው ሲያጣ መጠጊያ ይፈልጋል። አሁን የተመቸኝ ደብረ ዘይት ቤቴ እንደመገባ ስለማቅ ወይኔ ማን ያሳድረኛል ማን ያስጠገኛል ብዬ አላስብም። መንገድ ቢዘጋጋ እላለሁ። ሀገራችሁ ውስጥ ብጥብጥ በነበሩ ጊዜዎች 2 ጊዜ መንገድ ቀርቻ አውቃለሁ። 2 ጊዜ ጥገኝነት ጠይቄ አውቃለሁ። ጥገኝነት እዚሁ ሀገር የለም እንደዚህ ውስጥ እዚሁ የለም ጥገኝነት ጠይቄ አውቃለሁ። ማላቃቸው ሰዎች ቤት አድሬ አውቃለሁ። የያዕቆብ አምላክ መጠጊያችን ነው። ለምንድን ነው ያሉት? ለምን የአብርሃም አምላክ አላሉ? ለምን የይስሐቅ አምላክ አላሉ? አያችሁ፣ በተሳሳትን ጊዜ፣ በወደቅን ጊዜ፣ ባጠፋን ጊዜ፣ ነገር ባበላሸን ጊዜ ወደ ማን እንሮጣለን? ወደ ሰው። አሪፍ የሆንለት ነው ሰው የሚፈልገን። የበረታለት ነው ሰው የሚፈልገን። የሆነ ነገር ሲገኝብን ሰው አይመስልም ነበር ነው የሚለን። በክፉ ቀን በድካማችን ቀን የሚያስጠጋን ደግመ ኃጢአት አትስራ ብሎ የሚምረንና ሰው የሚያደርገን መጠጊያችን ጌታ ኢየሱስ ብቻ ነው። ያዕቆብ አባቱን አታሎ የወንድሙን ብኩርና ወስዶ ቤተሰቡ መካከል ታላቅ ብጥብጥ እንዲነሳ አድርጎ ተሰዶ ወደ አጎቱ ቤት እየሄደ ፀሐይ ጠልቃበት መንገድ ላይ ቢያድር ጌታ መጣ። የታባህ ሊለው አልመጣም። ጌታ የመጣው አፈር ብላ ሊለው አይደለም። ራርቶለት ካጎትህ ከላባን ይበልጣለሁ ሊለው ምንም ብታጠፋ ብትበድልም በሕይወት ላይ ዓላማ አለኝ አንተ የተኛህበትን ምድር ላንተም ለዘርህም ሰጣለሁ ብሎ የነገ ሕይወቱን ሊያብራራለት ባለ ብዙ ምሕረት
ባለ ብዙ ይቅርታ እግዚአብሔር ፍቅር ነው ሩሩ ነው ጌታ ባለ ብዙ ምሕረት ባለ ብዙ ይቅርታ እግዚአብሔር ፍቅር ነው ሩሩ ነው ጌታ የአባታቸውን መንገድ ከተከተሉበት ሲመለሱ የቆሬን ልጆች ያዳነ የራራ መጠጊያ የሆነ ጌታ ስንደክም ስናጠፋ ስንሳሳት ሰይጣን ጠብቆ ወዮልህ ይላል የራሱ የኃጢአት ግብዣ አቅርቦልን ከወደቅን በኋላ አንተ አምላክን በደልከው ይላል ቆይ ግን ሰይጣን ምን አገባው ሰው ወደ መጠጊያው ከመጠጋት ይልቅ የጠላትን ድምፅ ሰምቶ ራሱን ማራቅ ይመርጣል ይረበሻል ሰው ግራ ይገባዋል ተስፋ የሌለው ይመስለዋል ይጨልምበታል ዮናስ በአሳ ነባሪ ሆድ ውስጥ ቢገባም ወደ እግዚአብሔር ግን መጸለዩን አላቋረጠም ነበር መርከበኞቹማ ውሃ ውስጥ ወርውረውታል ማን ተስፋ አለው እጣው ሲወድቅበት ማን ታግሶ አቆየው በቃ ሳያቅ ይሆናል ተሳስቶ ይሆናል ብሎ ማን ታገሰው እንኳን እጣው ወደቀበት እንጂ ማን እድል ሰጠው ወዳጆቼ መጠጊያ ጌታ ብቻ ነው እግዚአብሔር አብሯችሁ ስላለ እግዚአብሔር ፈጥኖ ስለሚረዳችሁ እግዚአብሔር መጠጊያችሁ ስለሆነ እረፉ እረፉ በህይወታችሁ ያያችሁት እግዚአብሔር ማዳን አለ እረፉ ባለ ማረፍ ምክንያት ጌታን አታሳጡት እረፉ ምላሻችን ማረፍ ይሁን ማረፍ መረጋጋት ያረፈ ሰው በጌታው ላይ የተመካ አያስፈራ አያሰጋ ክረምት በጋ አጀበራ ልቤ መች ደነገጠ የአባቶች አምላክ መች ተለወጠ ኪዳኑ ጽኑ አይታጠፍ እንደ ልማዴ አልኩኝ እርፍ ስናርፍ ስንረጋጋ ጌታ ምን ሊያደርግ እንዳለ በህይወታችን እናስተውላለን ተረጋግቶ ቁጭ ያለ ሰው ሁኔታዎችን በደንብ ማየት የሚችለው እረፉ ይለናል ጌታ ጸልይ እዚሁ ነው እረፍትን ምን ጀምረው ወንድሞቼ እናቶቼ መንፈስ ቅዱስ አጥብቆ ይናገረናል እረፉ ይላል የሰራዊት ጌታ እግዚአብሔር እኔም አምላክ እንደሆንኩ እወቁ እናመሰግናለን የእረፍት መንፈስ የመረጋጋት መንፈስ የፎይታ መንፈስ የደስታ መንፈስ በኢየሱስ ስም በሕዝብ ላይ ይሆን የሚያናውጥ ክፉ ምክር አሁን የፈረሰ ይሆን ክፉ ዜናን በጆሮ ላይ የሚያመጣ ክፉ ዜና በህልም የሚያመጣ የጨለማ መንፈስ አሰራር በኢየሱስ ስም የፈረሰ ይሆን ጄራ ባራካ ሞራ ዲቫራ ዲያስታ ካራባራ ጋቦራ ካባዳ ጋቦራ ዲያባስታ ራጋዳ ጋቦራ ጋባ የበሽታን ምክር የመከረ መንፈስ ይመታ ጆራ ካባዳ ካቦራ በመጣው ቃል መንፈስ ጸልያለሁ ፈጣን ፈውስ የሆነ ሆን ናማራ ካማጋንታ ራካባጋዳ ቦራ ላጋቦራ ኪዳ ባጋቦራ ካቦራ ካቦራ ፈውስ ይሁን በጌታ በኢየሱስ ስም የታመሙ ነፃ እንዲወጡ በኢየሱስ ስም ጸልያለሁ ክብር ለእግዚአብሔር ይሁን
ለእግዚአብሔር ክብር እስኪ ከፍ ያለ ምስጋናችን እረፉ ያለን አምላካችን ይባረክ። እግዚአብሔር ደግሞ እረፉ ካለ ማረፍ ብቻ ነው። እጆቻችን ዘርግተን ያገለገለን የእግዚአብሔር ሰው እግዚአብሔር ይባርክ፣ ጸጋ ይጨምርልህ በሉት እስኪ። እግዚአብሔር ጸጋን ይጨምርልህ። እግዚአብሔር ይባርክ፣ ተባረክ። በድጋሚ እንኳን አደረሳችሁ። እግዚአብሔር ለዚህ ቀን የዚህ ቀን መድረስ የእግዚአብሔር ምሕረት፣ የእግዚአብሔር ርህራሄ፣ የእግዚአብሔር ቸርነት ብቻ ነው እዚህ ቀን ላይ እንድንደርስ ያደረገን እንጂ እኛ የምንጠቅሰው ሁሉ እንደምለው ፎር ግራንት የምንወስደው አንዳች ነገር የለም። እግዚአብሔር ራርቶልናል፣ እግዚአብሔር ረድቶናል በብዙ ማለት ነው እና እንደገና ደግሞ ስሙን ለማክበር ምስጋና ለመስጠት እድለኞች ስለሆነ መታደል ነው አይደል? እግዚአብሔርን የማመስገን እድል ማግኘት ከእግዚአብሔር የሆነ ምሕረት ነው እና ስለዚህ ቀን እግዚአብሔር ስም የተባረከ ይሁን። በብዙ መንገድ የመራን፣ በብዙ ያገዘን፣ በብዙ እንዳንቀጥል የሚያደርጉ ነገሮች ቢኖሩም ቢያልፉም ቅድም እንደተባለው እግዚአብሔር ግን እየተጠነቀቀ እየራራልን እዚህ ግቡ ማንባለውን ደካሞቹን ጸጋ እያበዛ አገልጋዮቹ አድርጎን በቤቱ ያቆመን ክብር ለሱ ይሁንለት። ሃሌሉያ። በዚህ ስፍራ ላይ እግዚአብሔር ስላደረገው ነገር እግዚአብሔር ይክበር። ስለ ዳኑት ነፍሳቶች እግዚአብሔር ይክበር። በእነዚህ 25 ዓመታቶች ብዙዎች በዚህ ስፍራ መጽናናት ስለሆነላቸው እግዚአብሔር ይክበር። ይሄ ዓላማው እግዚአብሔርን ማክበር አይደለ? ከዚህ በኋላ ፕሮግራም የለንም። ነገ ደግሞ ሰፊ ፕሮግራም አለን። ግን ቆመን እግዚአብሔርን አክብረን በረከትን ተቀብለን እንጨርሳለን። ሃሌሉያ። እግዚአብሔር በዚህ ስፍራ ላይ የተሰበሩትን፣ መሄጃ ያጡትን፣ ተስፋ የቆረጡትን እግዚአብሔር በዚህ ስፍራ ላይ ተስፋቸውን አድሷል። መጽናናት ሆኖላቸዋል። አበቃልን ብለው አከተመልን ብለው እዚህ ስፍራ መጥተው እግዚአብሔር በድምፁ አጽናንቷቸዋል። ለዚህ ጌታ ክብር ይሁንለት። እናመሰግንሃለን። ብር ሊፈታው የማይችል ሰዎች ሊፈቱት የማይችሉትን እስራት እግዚአብሔር በባሪያዎቹ በዚህ ስፍራ ላለፉት 25 ዓመታት እግዚአብሔር ባጋንንት እስራት፣ በበሽታ እስራት፣ በተለያየ እስራት ውስጥ ያሉትን በእግዚአብሔር ጸጋ እግዚአብሔር ነፃ አውጥቷቸዋል፣ ፈቷቸዋል። ይህን ስላደረገ ክብር ይሁንለት። ምስጋና ይሁንለት። ቅድም እንዳልኩት እግዚአብሔር በእነዚህ 25 ዓመታቶች ውስጥ ብዙ አገልጋዮችን መለኮታዊ ጥሪ ያላቸውን እግዚአብሔር ለሱ የመረጣቸውን አገልጋዮች አሁን አብረውን እንኳን ባይኖሩ በተለያዩ መስክ ግን ተሰማርተው የእግዚአብሔርን ሥራ የሚሰሩ ግን ጥሪውን ደግሞ እግዚአብሔር በዚህ ስፍራ የሰጣቸው ብዙዎችን አገልጋዮች እግዚአብሔር ከዚህ ስፍራ አስነስተዋል። ክብር ለሱ ይሁንለት። እውቅና ስጡ ለዚህ። ሃሌሉያ። ብዙዎች ደቀ መዝሙር እንዲሆኑ በሄዱበት ሁሉ የኢየሱስ ክርስቶስ ደቀ መዝሙር እንዲሆኑ እግዚአብሔር በዚህ ስፍራ እውነተኛውን የክርስቶስን ትምህርት ተምረው በሄዱበት ሁሉ ደግሞ እንዲጸኑ እግዚአብሔር ይህንንም እድል በዚህ ስፍራ አድርጓል። ለጌታ ክብር ስጡ። ሃሌሉያ። ብዙ ዘማሪዎች ከዚህ ስፍራ እንዲነሱ እግዚአብሔር ምክንያት ሆኗል። በተለያዩ አጥቢያዎች እያገለገሉ ያሉ እግዚአብሔር በዚህ ስፍራ እነዚህን ሰዎች እንዲነሱ እቺን አጥቢያ እድል አድርጓታል፣ መነሻ አድርጓታል። ክብር ለሱ ይሁን።
ክብር ለሱ ይሁን። ብዙ ብንል ብዙ ደስ ይለኛል፣ ግን አያልቅም። የመጨረሻ ሳይሰስቱ ያላቸውን ገንዘባቸውን ከጉድለታቸው በዚህ ስፍራ ያለውን የእግዚአብሔር ሥራ እንዲቀጥል አሁንም ድረስ በእነዚህ ዓመታቶች ውስጥ ሁሉ ቅድም ፓስተር እንዳለው ይሄን ቦታ በመግዛት ይሁን በየትኛውም ባስጨናቂ ጊዜያቶች ሁሉ አስራታቸውን በታማኝነት የሚከፍሉ ስጦታቸውን በልግስና የሚሰጡ ያላቸውን የሚቆረሱ በአይነት በተለያየ መንገድ የተቆረሱት እንደዚህ አይነት ልብ ያላቸውን እግዚአብሔር ሕዝብ በዚህ ስፍራ ሰጥቶናል። ክብር ይሁንለት። ከፍ ያለ ምስጋና፣ ከፍ ያለ እልልታ ለእግዚአብሔር ይሁንለት። ክብር ይሁንለት። ክብር ይሁንለት። የእግዚአብሔር ሥራ አንዱ የምንሰራው በእግዚአብሔር በገንዘብ ነው። ስለዚህ እንደዚህ አይነት ሰዎችን እግዚአብሔር ሰጥቶናል። እንደምታዩት በዚህም ዝግጅት ላይ ብዙዎች ተሳትፈዋል። እግዚአብሔር ዘመናቸውን ይባርክ። እግዚአብሔር አገልግሎታቸውን ይባርክ። ቤታቸውን፣ ትዳራቸውን ይባርክ። የነሱ የሆነውን ነገር ሁሉ እግዚአብሔር ይባርክ። የመጨረሻ ከፍ ያለ ምስጋና ለጌታ እንሰጣለን። ሃሌሉያ። ደመና ጉሙ ተበተነ እሰይ በአምላክ